ለምንድነው እነሱ ኦርቶዶክሳውያን መለያቸው የሆነውን አባቶች የሚለብሱትን ካህናቶቹ የሚለብሱትን ልብስ ለምን ትለብሱታላችሁ? የኔም ንብረት እኮ ነው። በምን ምክንያት? ተምሬ ነው ያገኘሁት። በቃ ትምህርቱ ልክ አይደለም እኮ የተማሩት ሻሩት እኮ ትክክለኛ ትምህርት አይደለም፣ ልክም አይደለም፣ ወደ ዘላለም ሕይወት የሚወስድ መንገድም አይደለም ብለው አንተ አሁን የተማርክበት ጋውን ሊኖር ይችላል። አይ እሱ የትምህርት ቤት ነው፣ ሴኩላር አይደለም። ይሄ መንፈሳዊ ነው፣ መንፈሳዊ ነው። ይሄ ደግሞ መንፈሳዊ ትምህርት ተምረህ ስትጨርስ ይሄ ካባ ያ መንፈሳዊ ትምህርት እኮ ስህተት ሆነ፣ የዘላለም ሕይወት የማያገኙበት ሆነ። ከሰሩ እኮ ያ የተማሩት ከሰሩበት እኮ እርሱ ከስራው ሌሎችም ያምልጡ ወንጌል ነው እና ታዲያ ለምን ከልቦት አልወጣችም? ወዳታለሁ አሁንም እኮ ከልቦ ስላልወጣ ታዲያ ለምን አይመለሱም? ለምን አይመለሱም? መመለስም አይቻልም ወደ ጨለማ እኮ። ታዲያ ጨለማ ከሆነ ይሄ ልብስ የጨለማው መገለጫ አይደለም ነው አሉ እኮ። እንደዛ ያሉ ሰዎች በጨለማ ከሆኑ ይሄ አመክንዮት የክህነት ልብስ ነው፣ የአገልግሎት እኮ። አሁን ክህነት ነው፣ ካህን ነው። እርሶ አሁን ካህን ነኝ። በምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ነው እኮ። ወንጌል አማኝ ሆነው ነው። ቆይ እንጂ ካህን ማለት ምን ማለት አይደለም። የኢትዮጵያ ወንጌል አማኞች ሆነው ተቀላቅለዋል። በቃ እርሶ ወጥተዋል እኮ ከዛ። አሁን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን አይደሉም። እርሶ መናፍቅ ነው የሚሉት። መናፍቅ ነው የሚሉት። መናፍቅ ማለት አይደለም፣ መጠሪያውን ነው እኮ የምነግረው። አሁና መጠሪያው በቃ እርሶ መናፍቅ ተብለው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠችውን ክህነት አንስታለች አይደል? ተነስቷል። ሲነሳ ከነ ልብሶት ነው የተነሳው። ትምህርቱ ሊነሳ ይችላል። የትኛው ትምህርት? እውቀቱን ልትወስደው ትችላለህ እኮ። እውቀቱም አይረባም ብለው ተውት እኮ። እንዴት ነው አይረባም ማለት? ይኸውልህ አንድ ነገርማ አንደርስታንድ ማድረግ አለ አይደለም? እርሶ አሁን እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ልክ ነው? ልክ አይደለም። ልክ ካልሆነ የተማሩት ኪሳራ ነው። ረጅም ዓመት በዛ ያሳልፉት ትምህርት ስርዓት የለፉበት የደከሙበት ሁሉ የኪሳራ ዓመት ነው አይደል? ስለዚህ እንደኔ የኪሳራ ዓመት ነው አይደል? የኪሳራ ዘመን የኪሳራ ዘመኖን ልብሶ ለምን አልከሰረም? ለምን ያምሩበታል? ለምን ዛሬም ዝንጥ ብለው አባት ሆነው ለምን ይታዩበታል? አሁንም እግዚአብሔር ይባርክ። እሺ እድል ስጠኝ። አሁን እኮ እንዳላወራ አላደረጉትም። እኔ አመክንዮ ስለምፈልግ ነው። ይቀጥሉ። እሺ በጣም ጥሩ። እንደኔ አይነት በቀድሞ ህይወት የሚመላለሱ ሰዎች እኔ ነኝ የማስፈልጋቸው። እኔ ወንጌል የበራልኝ ሰው እኔ ነኝ የማስፈልጋቸው።